በህይወት ሁሉም ነገር እንደተሳሳተ ተሰምቶ ያውቃል? መኖር ከብዶ በተደጋጋሚ እየተፈተንክ ነው? እኔስ ከዚህ በኋላ በቃኝ መኖር ሰልችቶኛል ብለህ እያሰብክ ነው? ይህ ሁሉ የሆነው አላህ ስለሚወድህ ነው። ዱንያ የትግል ሀገር ናት። አላህ ያለ ችግር ያለ ልፋት ህይወትን ቃል አልገባልን። እንደውም በሱረቱል አልበቀራ ቁጥር 155 ላይ እንዲህ ይለናል፣ ከፍርሃትና ከረሃብም ከገንዘቦችም ከነፍሶችም ከፍሬዎችም ከማጣት በሆነ ነገር በእርግጥ እንፈትናችኋለን ይላል አላህ ሱብሓነሁ ወተዓላ። ለምን ያስፈለገ? ምክንያቱም በፈተናዎች በመከራዎች ወደ እርሱ እንድንመለስ ነው። በህመም ነፍሳችን ይጸዳል። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ አላህ ባሪያውን ሲወድ ይፈትነዋል። በቤተሰብህ በገንዘብህ በጤና ወይም በኢማንህ ጉዳይ የታገልክ ሊሆን ይችላል። አንዳንድ ጊዜ ፈተናዎች አንድ በአንድ ይመጣሉ፣ እናም የምትሞት ይመስላል። ነገር ግን ከመቼውም ጊዜ በበለጠ ከአላህ ጋር መነጋገር የምትጀምርበት ጊዜ ያኔ ነው። ነብዩላህ አዩብን አስቡ እስኪ። ሁሉንም ነገር ያላቸውን በሙሉ አጥተዋል። ልጆቻቸውን፣ ጤናቸውን፣ ሀብታቸውን በሙሉ አጥተዋል። እርሳቸው ግን ምን አሉ? በእርግጥም መከራ ነካኝ አሉ። አላህ አንተም በጣም አዛኝ ነህ አሉ። ሁሉንም ነገር አስተዋስባችሁታል። ነብዩላህ ዩኑስ አለይሂ ሰላም በአሳ ነባሪ ሆድ ውስጥ ሆነው ምን አሉ? እዛ ጨለማ ውስጥ ሆነው ምን አሉ? ላ ኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን እያሉ ነበር የተጣሩት። እነዚህ መከራዎች ፈተናዎች የአላህ ቁጣ ምልክቶች አይደሉም። እነዚያ ጊዜያቶች የከፍታ ጊዜያት ናቸው። በችግር ውስጥ አላህ መመለስህን ይፈልጋል። ፍጹምነትህን ሳይሆን ዱዓህን፣ መመኪያህን፣ አደራህን ይፈልጋል። አላህ በቁርአኑ በሱረቱል በቀራ ቁጥር 153 ላይ እንዲህ ይለናል፣ አላህ ከታጋሾች ጋር ነው ይላል። ይህ ፈተና መጨረሻ አይደለም፣ እሱ የትልቅ ነገር መጀመሪያ ነው። ወደ ጀነት መቃረቢያ መንገድህ ነው። ይህን አስታውስ። ያ ፈተና የአላህ መቃረቢያ በር ነው። በእምነት በታገስክ ቁጥር አላህ ዘንድ ደረጃህ ከፍ ያለ ይሆናል። ወንድሜ አንተ ከምታስበው በላይ ጠንካራ ነህ፣ ምክንያቱም የሚያበረታህ አላህ ነው። ተስፋ አትቁረጥ። ያጋጠመህ ነገር ጊዜያዊ ነው። አላህ ያዘጋጀልህ ግን ዘላለማዊ ነው። ሐስቡናላህ ወኒዕመል ወኪል በል። አላህ በቂያችን ነው፣ እርሱም የነገሮች በላጭ ነው። አላህ የሁላችንም ሐጃ ያቀልልን። ለበለጠ እስላማዊ ማስታወሻዎች ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።